ሰላም እንዴት ናችሁ? ወደ ማራኪ ስፖርት ዩቲዩብ ቻናል ቤተሰቦች ማራኪ ስፖርት ትኩስ መረጃዎችን ወደ እናንተ ማድረሱን ቀጥሏል። በማንቸስተር ዩናይትድ ቤት ስላሉ የክረምት የዝውውር መረጃዎችን ልናደርሳችሁ እዚህ ተገኝተናል። ማራኪ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። በክረምቱ የዝውውር መስኮት በሰፊው ይሳተፋሉ ተብለው የሚጠበቁት ማንቸስተር ዩናይትዶች በቀጣይ ዓመት ቻምፒዮንስ ሊግ እንደሚሳተፉ ያረጋገጡ ሲሆን ስማቸውም ከበርካታ ተጫዋቾች ጋር መያያዝ ጀምረዋል። በሌላ በኩል ከማንቸስተር ዩናይትድ ጋር እንደሚለያዩ የሚጠበቁ ተጫዋቾችም የተጠቀሱ ሲሆን ጃዶ ሳንቾ፣ ታይሬል ማሌሺያ እና ካስሜሮ ይገኙበታል። በተጨማሪም ማኑኤል ኡጋርት እና አንድሬ ኦናና ከማንቸስተር ዩናይትድ ጋር የሚለያዩ ተጫዋቾች መሆናቸው ይፋ ተደርጓል። በ2024 በአሰልጣኝ ኤሪክ ቴን ሃግ አማካኝነት ኦልድ ትራፎርድ የደረሰው ማኑኤል ኡጋርት 42 ሚሊዮን ፓውንድ ተከፍሎበት ማንቸስተር ዩናይትድን የተቀላቀለ ተጫዋች ሲሆን ባሳለፍነው የውድድር ዓመት ግን ሜዳ ላይ ማሳለፍ የቻለው 1000 ሰዓታትን ብቻ ነው። የመሰለፍ ዕድል ያላገኘው ኡራጓዩ ኢንተርናሽናል ማኑኤል ኡጋርት ከማንቸስተር ዩናይትድ ጋር የመለያየት ዕድሉ ከፍተኛ ነው ተብሎለታል። ማኑኤል ኡጋርት ከማንቸስተር ዩናይትድ ጋር ገና ቀሪ 3 ዓመታት ውል የሚቀረው ቢሆንም በውሰት ወደ ሌላ ክለብ ሊሄድ እንደሚችል ይጠበቃል። ተጫዋቹ ምናልባትም ስሙ ከአትሌቲኮ ማድሪድ ጋር መያያዙን ተከትሎ ወደ ስፔኑ ክለብ ሊያመራ እንደሚችል ይጠበቃል። ሌላው በቀጣዩ ውድድር ዓመት ከማንቸስተር ዩናይትድ ጋር ያለው ውል ይጠናቀቃል ተብሎ የሚጠበቀው ካሜሮናዊ ኢንተርናሽናል ግብ ጠባቂ አንድሬ ኦናና ሲሆን ኦናና ያሳለፈው ውድድር ዓመት በቱርኩ ክለብ ትራብዞንስፐር ያሳለፈ ሲሆን የሱ ተቀዳሚ ግብ ጠባቂ የነበረው ሴኒ ላሜንስ ጥሩ አቋም ላይ መገኘት ምናልባትም ተጫዋቹ ኦልድ ትራፎርድን ለቆ ለቱርኩ ክለብ በቋሚነት ሊፈርም ሊያደርገው እንደሚችል ተነግሯል። በሌላ በኩል በክረምቱ የዝውውር መስኮት ኦልድ ትራፎርድ ይደርሳሉ ተብለው የሚጠበቁ ተጫዋቾች ኤደርሰን አንቶኒ ሮቢንሰን ሲሆን የካዝሜሮን መልቀቅ ተከትሎ የእርሱ ተተኪ ይሆናል ተብሎ ተስፋ የተጣለበት የአትላንታው ኤደርሰን በ35 ሚሊዮን ፓውንድ የዝውውር ክፍያ ኦልድ ትራፎርድ ይደርሳል ተብሎ ይጠበቃል። ሌላው የክረምቱ ፈራሚ ይሆናል ተብሎ የሚጠበቀው የዌስትሃም ዩናይትዱ ማቲያስ ፈርናንዴዝ ሲሆን የ1 ዓመቱ ፖርቹጋላዊ ኢንተርናሽናል የአሰልጣኝ ማይክል ካሪክን ቀልብ መሳብ ከቻሉ ተጫዋቾች መካከል አንዱ ነው ተብሎለታል። የፉልሃሙ የግራ ተመላላሽ አንቶኒ ሮቢንሰን ደግሞ ሌላው ኦልድ ትራፎርድን በክረምቱ የዝውውር መስኮት ይረግጣል ተብሎ የሚጠበቅ ኮከብ ነው። የሉክ ሾው ሁነኛ ተተኪ ይሆናል ተብሎ ተስፋ የተጣለበት አንቶኒ ሮቢንሰን 28ኛ ዓመቱ ላይ የሚገኝ ሲሆን ወደ ኦልድ ትራፎርድ በክረምቱ የዝውውር መስኮት ይደርሳል ተብሎ ይጠበቃል። የኖቲንጋም ፎረስቱ የመሃል ክፍል ተጫዋች ኢሊዮት አንደርሰን ደግሞ ሌላው ማይክል ካሪክ ሊያስፈርመው ይችላል የተባለለት ተጫዋች ነው። ኢሊዮት አንደርሰን ከማንቸስተር ዩናይትድ በተጨማሪ በማንቸስተር ሲቲም በጥብቅ የሚፈለግ ተጫዋች መሆኑ የሚታወቅ ሲሆን ባለቀ ሰዓትም ቢሆን ማንቸስተር ዩናይትድ ተጫዋቹን በመጥለፍ ሊያስፈርመው እንደሚችል ይጠበቃል። ከዝውውር ዜናዎች ወጣ ስንል ደግሞ የቀድሞውን የማንቸስተር ዩናይትድ ኮከብ ፈረንሳዊ ኢንተርናሽናል ፖል ፖግባን እናገኛለን። ፖል ፖግባ በአሰልጣኝ ማይክል ካሪክ ስር ማንቸስተር ዩናይትድ ዋንጫ ማንሳት ይችላል ሲል ሐሳቡን ሰጥቷል። አርሰናል ማሳካት የቻለውን የፕሪሚየር ሊጉን ዋንጫ ማንቸስተር ዩናይትድ በአሰልጣኙ ማይክል ካሪክ እየተመራ ማሳካት የማይችልበት ምንም ምክንያት የለም ያለው ፖል ፖግባ ቀጣይ ዓመት ማንቸስተር ዩናይትድ የፕሪሚየር ሊጉን ዋንጫ ያሳካል ሲል ግምቱን አስቀምጧል። የማንቸስተር ዩናይትዶች የፕሪሚየር ሊጉን ዋንጫ ካሳኩ ድፍን 14 ዓመታት የተቆጠሩ ሲሆን ማይክል ካሪክ ዋና አሰልጣኝ ሆኖ ከተሰየመ በኋላ ግን ማንቸስተር ዩናይትድ ዋንጫ የማሳካት ትልቅ ዕድል እንዳለው ተገልጿል። ክብራትና ክብራን ወደ ማራኪ ስፖርት ዩቲዩብ ቻናል ቤተሰቦች ማራኪ ስፖርትን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። በያላችሁበት መልካም ጊዜ ይሁንላችሁ።